ሰላም ጤና ይስጥልን የዩቲዩባችን ተከታታዮች። እዚህ ሲኤምሲ የተባበሩት ጋር መንደር አንድ ሳይታችን አለ። ከአመታት በፊት የተገነባው እዚህ ላይ ያለቁ ቤቶች 4 ቤቶች ይኖራሉ። ገብተን አስጎበኛችኋለሁ። ቦታውን ለመግለጽ ያህል አይሲኤምሲ እና ኮንቬንሽናል ሴንተር አፍሪካ ኮንቬንሽናል ሴንተር ፊት ለፊት ነው። ገብተን እንየው። ከመግቢያው እንደነገርኳችሁ ካሉ ሳይቶች መሃል አንደኛው የሲኤምሲ ሳይት ነው። ገብተን አሁን 141 ካሬውን እንጎበኛለን። ተከተሉ። እዚህ ጋር እንደምታዩት ሊፍት አለ፣ ባካፕ ጀነሬተርም የተዘጋጀ ነው። ቤዝመንት ፓርኪንግ እንደተሟላ ነው። ጋርቤጅ ሹተር ሁሉ ነገር ያለ በዝርዝር ስለሚታወቅ እነሱን ልለፋቸው። እዚህ ጋር ከላውንደሪ ክፍሏ ነው የምንጀምረው። ቆንጆ በረዳና ቆንጆ ላውንደሪ ክፍል አለ። እዚህ ጋር በሚያምር ሁኔታ ማሽናችንን አድርገን ልብስ ማጠብ እንችላለን። ወደ ውስጥ እንገባለን። እቺ 141 ካሬዋን እና ያንን ሳሎን ነው የምናገኘው። ቅድሚያ ይህን የመሰለ የጥንካሬ ሳሎን አለው። በጣም ያምራል። ዳይኒንግ እዛ ጋር መሆን ይችላል። እዚህ ጋር ደግሞ በሚፈልግ ሁኔታ በረንዳ እናገኛለን። በዚህ በውስጥ በኩል በውስጥ ወደ ሳይቱ ያሉትን መኖሪያ ቤቶች ነው የሚያሳየን። ቆንጆ አየር ማግኘት እንችላለን። እንደምናየው በዛ ጋር ደግሞ አፍሪካ ኮንቬንሽናል ሴንተር ነው። ወደ ሲኤምሲ አደባባይ ነው የሚወስደን። ቀጣይ ክፍሎቹን እናያለን። እንደምታዩት ለኪችን ካቢኔት፣ ለቁም ሳጥን እያንዳንዱ የእንጨት ስራ እየተዘጋጀ ይገኛል። አሁን ደግሞ ውስጥ ወዳሉት ክፍሎች እናያለን። ከዚህ ጋር ጀምር ሰፊ ኪችና ነው። ትንሽ ብርሃን ያጣው ጨለማ ስለሆነ ነው። ይሄ ሁሉ ቦታ የኪችን ካቢኔት የሚገጠምበት ቦታ ነው። ኪችኑ በዚህ በኩል ጥሩ አየር ያገኛል። ሳፎኬት እንዳያረግ ለአየር ማስወጫም ቦታ አለው። ወደዚህ ስንመጣ ደግሞ ማስተር ቤድሩሙን ነው የምናገኘው። ማስተር ቤድሩሙ በዚህ በኩል ቆንጆ በረንዳ ነው። የራሱ የሚያምር በረንዳ ነው። ወደዚህ ወደ ዋናው መንገድ ነው የሚያሳየን። ወደ ተባበሩት ቆንጆ በረንዳ ነው። በዚህ በኩል ደግሞ ማስተር ቤድሩሙ የራሱ ሽንት ቤት አለው። ይሄ እንደምታዩት ለሻወርም ለመቀመጫም ሲንክ ቦታ ኖሮት፣ ሌላም ደግሞ እዚህ ጋር እጅ መታጠቢያ ይኖረናል። በጣም በሚያምር ሁኔታ ጥንቅቅ ተብሎ የተሰራ ነው። አሁን ወደ ሁለተኛው መኝታ ቤት ነው የምንሄደው። አሁን ደግሞ የምንገኘው ሁለተኛው መኝታ ቤት ነው። እቺን የምታክል ብትጠብቅ የራሷ የሆነ በረንዳ አላት። አየር መውሰጃ አላት። ይህ መኝታ ቤት ለራሱ የሆነ ቁም ሳጥን ተዘጋጅቶለታል። እዛ ጋር የሚገጠም ይሆናል። አሁን የዚህኛው መኝታ ደግሞ ባዝ እናገኛለን። በጎን በኩል እችን ትመስላለች። የራሷ የሆነ ሽንት ቤት አላት። በጣም የምናይ ነው የሚሆነው። ለጊዜው በጣም አመሰግናለሁ። ሰብስክራይብ አርጉ፣ ላይክ አርጉ፣ ሼር አርጉ። በሰላም ይቆያል። ቴንክ ዩ